እችኛዋ ሪንግ ላይት አለች እዚች ጋር እዚህ ጋር እንደምታዩት ዩቲዩብ ኤዲት ለማድረግ ቪዲዮ ለማየት አንዳንድ ትምህርታዊ ነገሮችን ለመማር እዚህ ቦታ በጣም ወሳኝ ቦታ ነች። እንደምታዩት ላፕቶፕ አለ። ይሄ ላፕቶፕ ማለት ነው እንዴት አድርጌ ሁለት ስራዎችን በአንዴ እንደምሰራ አሳያችኋለሁ። የመጀመሪያው ሶስት ስራ ማለት ይቻላል። ኦልሬዲ ሽያጭ አለ እዚህ ጋር እንደምታዩት ቻርጀሮች ምናምን አሉ ሽያጭ፣ እዚህ ጋር ጥገና አለ፣ እዚህ ጋር ዩቲዩብ አለ ማለት ነው። እና እንዴት እንደ ስራውን የምሰራበትን ቦታ አጠቃላይ አሳያችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም ብታበረታቱኝ ላይክ ብታረጉ ኮመንት ብታረጉ ደስ ይለኛል። እና አበረታቱኝ። አዲስ ጀማሪ ነኝ እንደምታውቁት አዲስ ዩቲዩበር ነኝ። ለእናንተም ደግሞ እኔ ያለ ማቃቸውን ነገሮች ለእናንተ እዚሁ በዚህ ዩቲዩብ ቻናል ልነግራችሁ የሞከርኩኝ ነው። እና እያንዳንዱን ቦታ አሳያችኋለሁ ምን ምን አለ የሚለውን ነገር ደግሞ ሱቄን አጠቃላይ እና የምሰራባቸውን ቦታዎች እንዳለ ሙሉን አሳያችኋለሁ። ባለፈው ቪዲዮ ላይ በጣም ትንሹን አሳይቻችሁ ነበረ እና ላሳያችሁ። እንደምታዩት ይሄ ሽያጭ ምናምን የሚሸጥበት ነው። እዩት፣ በዚህ የሚሸጥበት ነው። ይሄ ቀለሙ ራሱ አልተቀባም። የሚገርማችሁ ነገር ይሄ ቀለም ራሱ አልተቀባም። በቅርቡ ቀባለሁ ብዬ አስባለሁ። እቺኛዋ ደግሞ ስታንዷ ነች። ስታንዷ እዚህ ጋር ሪንግ ላይት ምናምን ማስቀመጫዋ ነው። እዛ ጋር እኪያታለሁ፣ በኋላ አሳያችኋለሁ። ሰፈራችን ይሄን ነው የሚመስለው። ይሁት ሰፈራችን። ከዛ ይሄ ቦታ ጥገና የምንሰራበት ነው። ስልክ እዚህ ጋር እንሰራለን። እዚህ ጋር ዳክስ አለ፣ እዚህ ጋር ሚሞሪ መጫኛው አለ፣ እዚህ ጋር ደግሞ ኮምፒውተር አለን ሚሞሪ ምናምን የምንጭንበት። ከዛ እዚህ ጋርም አጠቃላይ አለ፣ ሁሉ ነገር አለ እና እዚህ ጋር ጥገና የምንሰራበት ነው አጠቃላይ እንደምታዩት ማለት ነው። እዚህ ጋር ጥገና የምንሰራ ይሄኛው ቀለም አልተቀባም። በቅርቡ አሪፍ አድርጌ ቀባለሁ ቀለም ማለት ነው። እና ስቀባም እንዴት እንደሆነ አሳያችኋለሁ ሌላ ጊዜ። ዋናው ቦታ ይሄ ነው። እንደምታዩት ዩቲዩብ የምሰራበት ቦታ ነው። ይሄ ቦታ በጣም ገራሚ ቦታ ኬዲሽ ምናምን ምን እንጠቀማት ነው። እቺ ባክግራውንድ ላይ ትላለች። እዚህ ጋር ደግሞ አንድ ላይት አለ። ዘን በቃ እዚሁ 3-4 ስራ በትንሽ ቦታ መስራት ይቻላል። ቤቷ 3 ሜትር በ2 ሜትር ነው። እዚሁ ነው የሚሰራው ማለት ነው። እና እዚሁ እንደዚህ መስራት ይቻላል። ቀለሙን ስቀባ ምናምን እዚህ ጋር የሚደረግ ነገር አለ። የሆነ ኤምዲኤፍ እንደዚህ አይነት ቦርድ አለ። ያንን ቦርድ እዚህ ጋር አረጋለሁ። እዛ ጋር ደግሞ ቀለም ቀብተ ነው ጽድት አድርገን ከዛ ሲያልቅ አሳያችኋለሁ። ለጊዜው ግን እንደዚህ አይነት ቦታ ላይም መስራት ይቻላል ለማለት ፈልጌ ነውና ዩቲዩብን አታካብሉት፣ ባላችሁ ነገር ስሩ። እኔም ምን ነገሮችን ማስተካከል እንዳለባችሁ በደንብ ማሳያችሁ ይሆናል በዚህ ዩቲዩብ ቻናል ላይ። በዚህ ዩቲዩብ ቻናል ላይ የተለያዩ ስለ ዩቲዩብ አጠቃላይ ማወቅ ያለባችሁ ነገር ካለ በደንብ አስረዳችኋለሁ። ጥያቄ አስተያየት ካላችሁ ደግሞ ኮመንት ላይ አሳውቁ። አንድ ነገር ያላሳየኋችሁ እቺኛዋ ማይክ ነው። እቺኛዋ ማይክ ዝም ብሎ ማይክ ነው፣ ግን ዝም ብሎ ከፊት ለፊት ለማድረግ በጣም ያምራል። ግን ያን ያህል አልጠቀማትም። አሁን የምጠቀመው የስፒከሩ የስልኬን ማይክ ነው። ያን ያህል ማይክ አያስፈልግም። ብቻ ስልካችሁ ብቻ ሁሉንም ነገር በቂ ነው። ተምኔሎችንም ሰራው ባይዘው በዚህ ስልክ ነው። ዩቲዩብ እዚህ ቻናል ላይ ለቅቄ ያለው እንዴት ተምኔል እንደሚሰራ በስልክ ብቻ እና እሱንም ማየት ትችላላችሁ። እና እንደዚህ 3-4 ስራ በአንድ ቦታ መስራት ይቻላል። ኦንላይን ቢዝነስ አለ፣ ኦፍላይን ቢዝነስ አለ። እቺኛዋንም ማስተዋወቅ ይቻላል፣ ግን የወደፊት እቅዳችን ነውና እንደዚሁ በአንድ ቦታ ሁሉንም ነገር መስራት ትችላላችሁ። በትንሽ ቦታ ይበቃል ለማለት ፈልጌ ነውና ባይ